እግዚአብሔር ያልሰጠ ስለሚወድ በጣም ከታገልከው ግን ሊለቅ ይችላል። አይልቀቅህ በቃ እግዚአብሔር ሆይ ለምኞት ያሳልፈኛል አሳልፋ አትስጠኝ የሚባለው ለዛ በዛ ልክ ለመሄድ አትታገለው። በቃ አምላክህ እሱ ላንተ እንድትኖርለት የሚፈልገውን አይነት ህይወት ለመኖር ጣር። እሱን ቼዘርክ እንዴ አውራው የት ነህ ጌታ ሆይ በለው። ማለት ታክሲ ውስጥ ምናምን ሆነ ልክ ነኝ ግን ማለት እኮ አለብህ እና ካንተ በተቃራኒ ነው እየሮጥክ ያለሁት ወይስ ወደ አንተ ነው? እና አንዳንዴ ምን ይሰማኛል መሰለህ በተመሳሳይ ጊዜ ወደ ክርስቶስም እየሸሸህ ከክርስቶስም እየሸሸህ ሊሆን ይችላል። በጣም ኮንፊውዝ ልትሆን ይችላል። ኢንቴንሽንህን አታምነው። ይሁን ሳለ እኮ ተቀየረ ልትሆን ይችላል። እያገለገልክ መስሎ ሊሰማ ይችላል፣ ግን በጣም ትዕቢተኛ ሆነ ሊሆን ይችላል። ቆም ካላልክ ጉድህ ነው የሚፈለው። ለምሳሌ ነገሮች ገደል ከገቡ በኋላ ትንሿን ዋርካ እንደተተከለች ሳትነቅላት ካደገች በኋላ አትነቅለው። መሀል መሀል መደንገጥ ያስፈልጋል። ምንድን ነው እያደረክ ያሉት? ጌታ ሆይ አንተ በምትፈልገው መንገድ ነው እየሄድኩ ያለሁት። ማተር የሚያደርገው አንተ የምትፈልገው ነገር ነው። ፕራዮሪቲ እግዚአብሔር ነው። በቃ አንተ የምትፈልገው ነገር ነው። ልክ ሁሉ ነገሩ ለእናትና ለአባቱ የተገዛ ሰው አለ አይደል? መማር ሳይፈልግ ቢማር፣ መስራት ማይፈልግ ሲሰራ፣ እንደዚህ የሆኑ ሰዎች አሉ አይደል? ባትፈልግ እንኳን እግዚአብሔር ሆይ አንተ የምትፈልገው ነገር ምንድነው? በዛ ልክ ነው ለእግዚአብሔር መገዛት ያለብን። ያን ማወቅ ያለብንና ራሱን የሚያወዳድር ሰው በቃ በጣም በቃ መጥፎ ነገር ውስጥ ነው ያለው። ቲፍ ኦፍ ጆይ ነው አይደል? በቃ ራስን ማወዳደር ይሰርቃል ደስታ የማይመስል ነገር እኮ። እግዚአብሔርን በያዘ ሰው ልቀና ትችላለህ። እንደዛ ራሱ ጥሩ ነው። አሁን በመንፈሳዊ ሰዎች ቀንተው ራሳቸውን ለራሳቸው ያላቸው አመለካከት ዝቅ ብለው ሰዎች ራሱ ልክ አይደል? እግዚአብሔር አንተን እንዳንተ ነው የሚያይ፣ እንደ ዮናስ በቃ ዮናስ ነህ እግዚአብሔር ፊት። እንደ ቤተሰቦቻችን የገሌ ልጅ አታየውም አይልም እግዚአብሔር። እንዴ ገሌ የሰባቱንም ቀን ቅዳሴ ማርያም ነው በቃ የምታደርሰው አንተ አቡነ ስሜት ብለህ እኔ ልቀርብ ምናምን የሚል እግዚአብሔር የለም። አቅምህን ያውቃል፣ ምን ያህል እንደጠርክለት ያውቃል፣ ይባርክልሃል። እሱን ብቻ ማየት እና ምን ያህል ደግ አምላክ ሩሩ አምላክ እንደሆነ አስበህ እግዚአብሔር ይሄንን የሚባርክልኛል እሱን ይሄ የሚያስደስተዋል ብለህ ማሰብ አለበት። የሚፈልገው ነገር ኖሮ እኮ አይደለም። ትንሽ ጥረትን ሰበብ ነው የሚፈልገው አንተን ለማማር ስንል የነበረው እኮ ለዛ እኮ። እና ራስህን በእግዚአብሔር አይን ማየት ማለት ራስን አለመወዳደር ማለት እኮ። እግዚአብሔር የእንጀራ ልጅ አድርጎ እንደማያይህ ታውቃለህ አይደል? ሁላችንም ልጅ ነንና እግዚአብሔር ፊት ራስን በእግዚአብሔር ፊት ስታየው ሁሉ ከሁሉ ጋር እኩል ነው ይላል። የተሳሳበውት መኪና፣ የተሳሳበውት ቤት፣ የተሳሳበውት በቃ አቺቭ ያደርጉት ነገሮች የተሳሳበውት በእግዚአብሔር አይን ፊት ነው ይነሳው። እሱን ካረጋገጥክ እግዚአብሔር ፊት ንጹህ ከሆንክ እግዚአብሔር ፊት የእሱ ልጅ ለመሆን የተገባህ ከሆንክ ምን ትፈልጋለህ? ሰው እግዚአብሔርን ከያዘ ምን ይፈልጋል?